ሰላም ተማሪዎች እንዴት ናችሁ? በዚህ የትምህርት ክፍል ኢንተርፕረነርሺፕ ቻፕተር 5 ማርኬቲንግን የምናየው ይሆናል። 5.2 ሚኒንግ ኤንድ ዴፊኒሽንስ ኦፍ ማርኬቲንግ። ማርኬቲንግ የሚባለው ነገር ምንድን ነው? ዋትስ ኢትስ ሚኒንግ ኤንድ ዋትስ ኢትስ ዲፊኒሽን። ማርኬቲንግ እንግዲህ ኢት ካን ኦከር ኤኒ ታይም ዊዝ ዋን ሶሻል ዩኒት ዊዝን ኤ ፐርሰን ኦር ኦርጋናይዜሽን ሊሆን ይችላል። በአንድ ድርጅት ወይም በግለሰብ ላይ ሊኖር የሚችል ነገር ነው ማርኬቲንግ ይባላል። who strives to exchange something of values with another social units። ኤክስቼንጅ ባለበት ወይም ደግሞ ትራንዛክሽን ባለበት አካባቢ ሁሉ ማርኬቲንግ ሊኖር ይችላል ማለት ነው። በድርጅቶች ሊሆን ይችላል፣ በግለሰቦች ሊሆን ይችላል። ብቻ ልውውጥን፣ ኤክስቼንጅን እንዲሁም ትራንዛክሽንን የሚሻ ሰው ባለበት ወይም ድርጅት ባለበት አካባቢ ማርኬቲንግ ሊኖር ይችላል ማለት ነው። thus the essence of marketing is the transaction or exchange። ኢሰንሱ ምንድን ነው? የማርኬቲንግ ትራንዛክሽን ማለት ነው። የትራንዛክሽን መኖር ወይም ኤክስቼንጅ መኖር ማርኬቲንግ እንዲኖር ያደርጋል ማለት ነው። in this broad sense marketing consists of activities designed to generate a facilitate exchange intended to satisfy human needs or wants። እና በዚህ መልኩ የሰው ልጅ ፍላጎቱን እንዲያሟላ ሳቲስፋይ እንዲያደርግ የሚያግዙ ሂደቶች ናቸው ማለት ነው የማርኬቲንግ ፕሮሰስስ። ቢዝነስ ፊርምስ ኤንድ ናን ፕሮፊት ኦርጋናይዜሽን ኢንጌጅ ኢን ማርኬቲንግ። አብዛኛው የቢዝነስ ድርጅቶች፣ ተቋሞች እንዲሁም ደግሞ ነን ፕሮፊት ኦርጋናይዜሽን ሊሆኑ ይችላሉ ማርኬቲንግ ላይ ኢንጌጅ ያደርጋሉ ማለት ነው፣ ይሳተፋሉ። ፕሮዳክትስ ማርኬት ኢንክሉድ ጉድስ አልሶ ዌል አስ ሰርቪስስ አይዲያስ ፒፕል ኤንድ ፕሌስ። እነዚህ ሁሉ በማርኬቲንግ የሚካተቱ ነገሮች ናቸው። እንግዲህ ለማርኬቲንግ የተሰጡ በጣም ብዙ ዴፊኒሽኖች አሉ። እዚህ ላይ የተዘረዘሩት አምስቱ ብቻ ሳይሆኑ ከአምስት በላይ በደንብ ብዙ የማርኬቲንግ ትርጓሜዎች ወይም ዴፊኒሽኖች አሉት። ነገር ግን በዋናነት የሚጠቀሱት እነዚህም አምስቱ ናቸው ማለት ነው። የመጀመሪያው ምንድነው? ማርኬቲንግ ጊዜ ሶሻል ኤንድ ማኔጀሪያል ፕሮሰስ ነው ይለናል። ባይ ዊች አን ኢንዲቪጁዋል ኦር ግሩፕ ኦብቴን ዋት ዜይ ኒድ ኤንድ ዋንት ስሩ ክሬቲንግ ኦፈሪንግ ኤንድ ኤክስቼንጂንግ ኦፍ ፕሮዳክትስ ኦፍ ቫሉስ ዊዝ አዘርስ። ሰዎች ፕሮዳክታቸውን ሊሆን ይችላል እንዲሁም ክሬት ያደረጓቸውን የተለያዩ ነገሮች ሊሆን ይችላል ኤክስቼንጅ በማድረግ ከሰዎች ጋር ሳቲስፋይ የሚያደርጉበት ኒዳቸውን ወይም ወንታቸውን ሳቲስፋይ የሚያደርጉበት ሶሻል ማህበራዊና አስተዳደራዊ ፕሮሰስ ነው ማለት ነው ማርኬቲንግ የምንለው። እንደዚህ አይነት ትርጓሜ ይሰጠዋል። ሁለተኛው ምንድነው? ማርኬቲንግ ዘ ቶታል ቢዝነስ አክቲቪቲ ነው ዲዛይን ቱ ፕላን ፕራይስ ፕሮሞት ኤንድ ዲስትሪቢዩት ወንት ሳቲስፋይንግ ፕሮዳክትስ። ሌላው ለማርኬቲንግ የተሰጠው ትርጓሜ ምንድን ነው? ማርኬቲንግ ማለት አጠቃላይ የሆነ የቢዝነስ አክቲቪቲ ሆኖ ፕራይስን ፕሮሞት እንዲሁም ማስተዋወቅ፣ ዋጋ ማውጣት እንዲሁም ደግሞ ወንት ሳቲስፋይንግ የሆኑ ፕሮዳክቶችን ዲስትሪቢዩት ማሰራጨት ነው ማለት ነው። ለማን? ለታርጌትድ ከስተመሮቻችን፣ ለነዚህ ማሰራጨት ነው ማለት ነው። እንደዚህ አይነትም ትርጓሜ ይሰጠዋል። ሶስተኛው የዴፊኒሽን ምንድን ነው? የማርኬቲንግ ኢት ኢዝ ክሪኤሽን ኤንድ ዴሊቨሪ ኦፍ ስታንዳርድስ ኦፍ ሊቪንግ ቱ ሶሳይቲ ነው ይላል። እንግዲህ ማርኬቲንግ ማለት ለሰው ልጆች የተሻለ የህይወት ስታንዳርድ ማቅረብ፣ መፍጠርና ማቅረብ ነው የሚል ትርጓሜ ያለው። ይህ ማለት ምንድን ነው? ባይ ዲፎልት ሰዎች የሚፈልጉትን ነገር በሚፈልጉት ሰዓት የሚፈልጉት ቦታ ላይ አቅርቦ መገኘት እንደማለት ነው። ዲስ ዋት ስታንዳርድ ኦፍ ሊቪንግ የሚለው ይህንን ነው። ይህንን ነገር ማሻሻል እንደማለት ነው። አራተኛው ማርኬቲንግ ማኔጅመንት ኢዝ ዘ ፕሮሰስ ኦፍ ፕላኒንግ ኤንድ ኤክስኪዩቲንግ ዘ ኮንሴፕሽን ፕራይሲንግ ፕሮሞቲንግ ኤንድ ዲስትሪቢዩቲንግ ኦፍ አይዲያስ ጉድስ ኤንድ ሰርቪስ ቱ ክሬት አን ኤክስቼንጅ ዛት ሳቲስፋይስ ኢንዲቪጁዋል ኦር ግሩፕ ኦብጀክቲቭስ። ይህኛው ከሁለተኛው ትርጓሜ ጋር የሚገናኝ ነው በብዛት። ያው ማርኬቲንግ ማኔጅመንት የሚባለው የሰዎችን ሀሳብ ሊሆን ይችላል፣ ዋጋ እንዲሁም ፕሮዳክቶች ምንድን ነው ዲስትሪቢዩት ማድረግ ነው በብዛት፣ እንዲሁም ማስተዋወቅ ነው። ይህን አይነት ትርጓሜ ይሰጠዋል። ማርኬቲንግ ኢዝ ይለናል አምስተኛው ዴፊኒሽን። ማርኬቲንግ ኢዝ ዘ ኤፈርት ቱ አይደንቲፋይ ኤንድ ሳቲስፋይ ከስተመርስ ኒድ ኤንድ ዋንት። የሰዎችን ፍላጎት መለየትና ማሟላት ነው። ማህበረሰብ ወይም ደግሞ ታርጌትድ ከስተመሮቻችን የሚፈልጉት ነገር ምንድን ነው፣ ያን ነገር ማቅረብና የእነሱን ፍላጎቶች ከለየን በኋላ ፍላጎቶቻቸውን ሳቲስፋይ ሊያደርጉ የሚችሉ ፕሮዳክቶችን በአካባቢው እንዲሁም በሰዓቱ በማቅረብ ወንታቸውን ሳቲስፋይ ማድረግ ነው ማለት ነው። ማርኬቲንግ እንግዲህ ይህን ካልን ማርኬቲንግ የሚመልሷቸው ብዙ ጥያቄዎች አሉ። ስለ ማርኬቲንግ ሲጠና አራት ያክል ስተዲዎች ይካሄዳሉ ወይም ደግሞ አራት ጥያቄዎች ይመለሳሉ። ምን ምን የሚሉ ናቸው? በመጀመሪያ who are my customers የሚለው ወሳኝነት አለው። አንድ የማርኬቲንግ ባለሙያ
ደንበኞቹን ማወቅ አለበት። who are my customers የሚለውን ጥያቄ መመለስ አለበት ማለት ነው። ሌላው ምንድን ነው what are my customers needs and wants፣ እነዚህ የኔ ከስተመሮች የሚፈልጉት ነገር ምንድን ነው ላሟላላቸው የሚገባኝ ነገር የሚለውም ነገር ኮንሲደር ይደረጋል በማርኬተሩ ማለት ነው። how can I satisfy my customers፣ እንግዲህ ከስተመሮችን ከለየሁኝና የሚፈልጉትን ነገር ካወቅኩኝ በኋላ እንዴት ነው ይህን የሚፈልጉትን ነገር ሳትስፋይ ላደርግላቸው የምችለው፣ የሚፈልጉትን እቃ በሚፈልጉት ሰዓትና ቦታ ላገኝላቸው የምችለው እንዴት ነው የሚለውን ነገር መጠናት አለበት በማርኬቲንግ ባለሙያው። how do I make profit as I satisfy my customers፣ እንግዲህ ኦቨርኦል ጎሉ ምንድን ነው የአንድ ማርኬቲንግ ባለሙያ how can I satisfy my customers and I satisfy myself ነው። እንዴት ነው ደንበኞችን ሳቲስፋይ ካደረግኩኝ በኋላ እኔስ ፕሮፊት በማግኘት ራሴን ሳቲስፋይ የማደርገው የሚሉ 4 ጥያቄዎችን ይመልሳል ማለት ነው ይህ ማርኬቲንግ የሚባለው ኮንሴፕት። ሌላው እዚህ ጋር በዝርዝር የተቀመጡ who are your customers የሚባሉት አሁን እንደጠቀስኩት እነማን ናቸው ከስተመር የሚለው ነው። ምን ይላል እዚህ ጋር people who are buying from you ነው። በአሁኑ ሰዓት ከአንተ እየገዙ ያሉ ሰዎች ደንበኞች ናቸው። እዚህ ጋር ደንበኛ የሚባለው ነገር ምን ያካትታል የሚለውን ነው። who are my customers የሚለው ጥያቄ ውስጥ people who are buying from you ነው። አንተ ላይ አሁን ላይ እየገዙ ያሉ ሰዎች ደንበኞች ናቸው። ሌላው ምንድነው people you hope will buy you in the future፣ ወደፊት ሊገዙኝ ይችላሉ ብለህ የምታስባቸው፣ ለምሳሌ አዲስ ካምፓኒ እያቋቋም ከሆነ ከስተመሮቼ ናቸው ብለህ የምታስባቸው ሶሳይቲዎች those are your customers። ምንም እንኳ ከዚህ በፊት ትራንዛክሽን ባይፈጸም ካንተ ጋር፣ ነገር ግን ታርጌትድ ሶሳይቲዎች ከሆኑ they are your customers ማለት ነው። people who stopped buying from you but you hope to get them back፣ ከዚህ በፊት ደንበኞች የነበሩ ሰዎች ነገር ግን በተለያዩ አጋጣሚዎች በተለያዩ ሁኔታዎች ካንተ ፐርቼዝ ማድረግን አቁመው ነገር ግን ወደፊት ሊመለሱ ይችላሉ የሚል ሆፕ ያለ ሰዎች ወይም ሶሳይቲ እነሱም ያንተ ከስተመሮች ናቸው ይለናል። እንግዲህ what are my customers needs and wants የሚለው እንዴት ነው የኔ ታርጌትድ ከስተመሮች ፍላጎታቸው ምንድን ነው፣ ኒድና ወንታቸው ምንድን ነው የሚለውን ጥናት ማካሄድ በራሱ አንድ የማርኬቲንግ ባለሙያ ስራ ነው ማለት ነው። ሌላው how can I satisfy my customers፣ ኒድና ወንቶችን ካወቅን በኋላ እንዴት ሳቲስፋይ ላደርጋቸው የሚለው ጥያቄ የሚከተል ይሆናል። how can I satisfy my customers ካልን በኋላ የመጨረሻው how can I get profits as I satisfying my customers ማለት ነው። እነዚህን ጥያቄዎች ከመለሰ በኋላ አንድ የማርኬቲንግ ባለሙያ ወደ ስራ ይገባል ማለት ነው። ሌላው ኮር ኮንሴፕትስ ኦፍ ማርኬቲንግ የሚል ብሮድ የሆነ ኮንሴፕት አለን እዚህ ጋር። የማርኬቲንግ ኮንሴፕት ምንድን ነው ማርኬቲንግ በውስጥ ያሉ መጠናት ያለባቸው እያንዳንዱ ኮር የሆኑ ቤዚክ የሆኑ ነገሮች ምን ናቸው ስንል የመጀመሪያው ኒድስ ወንትስ ኤንድ ዲማንድስ ናቸው። ፍላጎት፣ ኒድስ፣ ዲማንድስ። እነዚህ ኒድ ምንድነው፣ ወንት ምንድነው፣ ዲማንድ ምንድነው፣ እነዚህን በተናጠል እያንዳንዱ የምናቸው ይሆናል። a person at any given time has a need፣ የሰው ልጅ ወደ መሬት ከመጣባት ሰዓት አንስቶ የራሱ የሆነ ኒድ አሉት። this needs arise out of physical or psychological imbalances። አያችሁ፣ ፊዚካል ኢምባላንስ ሊሆን ይችላል። ባላንስ ካለ ኒድ አይኖርም ብዙ ጊዜ። ምንድነው ግን የሰው ልጅ የትኛውም ሁኔታ ላይ ሆኖ ኢምባላንስድ ነው። ለምሳሌ ወደፊት እንመጣበታለን። ኦኬ፣ ሳይኮሎጂካል ኢምባላንስ ሊሆን ይችላል። ማርኬቲንግ ስታርትስ ዊዝ ሂውማን ኒድስ ኤንድ ወንትስ። ማርኬቲንግ የሚጀምረው ደግሞ ከዚህ የሰው ልጅ ኒድ እና ወንት ነው። ፒፕል ኒድ ፉድ፣ የሰው ልጅ ምን ያስፈልገዋል? ምግብ ያስፈልገዋል፣ ኤር ያስፈልገዋል፣ አያችሁ፣ ክሎዚንግ ያስፈልገዋል። እንግዲህ ከላይ የጠቀስ ነው ሳይኮሎጂካል ወይም ፊዚካል ኢምባላንስ የሚባለው ነገር ሰው የትኛውም ሁኔታ ላይ ቢሆን፣ ለምሳሌ ምግብ የማይቀር ነገር ነው አይደል? አየር የማይቀር ነገር ነው፣ ውሃ የማይቀር ነገር፣ እነዚህ ኢምባላንስን የሚፈጥሩ ነገሮች ናቸው። ስለዚህ አይ ፐርሰን አት ኤኒ ጊቨን ታይም ሃዝ ኤ ኒድ የሚባለው ለዛ ነው። ቢዮንድ ዲስ ፒፕል ሃቭ አ ስትሮንግ ዲዛየር ፎር ሪክሪኤሽን፣ ከፍተኛ የሆነ ፍላጎት አለው የሰው ልጅ ለመዝናናት፣ ለመማር እንዲሁም ደግሞ ለተለያዩ አገልግሎቶች። ሌትስ ሲ ተርምስ ሪሌትድ ዊዝ ዲስ አስ ፎሎውስ። ስለ ኒድ፣ ስለ ወንት፣ ስለ ዲማንድ፣ ፕሮዳክት ቫሊዩ ስለሚባሉ ነገሮች በዝርዝር እኔ ኒድ ምንድን ነው? ዋስ ኒድ? እንግዲህ ኒድ ስንል ሁማን ኒድ ኢዝ ኤ ስቴት ኦፍ ዲፕራይቬሽን ኦፍ ሰም ቤዚክ ሳቲስፋክሽንስ። ኒድ የሚባለው ነገር ቤዚክ የሆኑ ሳቲስፋክሽኖችን ዲፕራይቭ ከማድረግ የሚመነጩ ነገሮች ናቸው ሁማን ኒድ የሚባሉት። ለምሳሌ ፒፕል ሪኳየር ፉድ፣
ክሎዚንግ፣ ሸልተር፣ ሴፍቲ ኤንድ ቢሎንጊንግ ኤንድ ስቲም ዲስ አዝ ኒድስ ይባላሉ ማለት ነው። ከፍላጎት ወይም ወንት ከሚባለው ምንድን ነው የሚለያቸው? ዲስ አር ቤዚክ ቢቀሩ እነዚህን መሟላቱ ቢቀር የሰው ልጅ ሴቨር የሆነ ጉዳት ስለሚደርስበት ማለት ነው። ኒድ ማለት እሱ ነው። ወንት ደግሞ ወንት አር ዲዛይርስ ይለናል ፎር ስፔሲፊክ ሳቲስፋየርስ ኦፍ ኒድስ። አያችሁ ስፔሲፊክ የሆነ ሳቲስፋየርስ ናቸው ኒድን ለማሟላት የሚያስፈልጉ ወይም ደግሞ ምንድን ነው ተጨማሪ የሆኑ ነገሮች ናቸው ወንት የሚባሉት ከቤዚክ ከሚባሉት ነገሮች በተጨማሪ ማለት ነው። ለምሳሌ ሪክሪኤሽን ሊሆን ይችላል፣ መዝናናቱ ሊሆን ይችላል፣ መማር ሊሆን ይችላል። እነዚህ ነገሮች ወንት ይባላሉ። ሁማን ወንትስ አር ኮንቲኒዩሊ ሼፕድ ኤንድ ሪሼፕድ ባይ ሶሻል ፎርስስ ኤንድ ኢንስቲትዩሽንስ ኢንክሉዲንግ ቸርችስ፣ ስኩልስ፣ ፋሚሊስ። እነዚህ ወንት የሚባሉት ከሰው ሰው የሚለያዩ ነገሮች ናቸው። ሰው የአንዱ ወንት የሚባሉት ማለት ነው የአንዱ ፍላጎት ለሌላው ፍላጎት ላይሆን ይችላል እና የተለያዩ ስፔሲፊክ ሳቲስፋየርስ ኦፍ ኒድስ ይላቸዋል። ሼፕ ሊደረጉ ደግሞ ይችላሉ። በሃይማኖታዊ ተቋማት ሊሆን ይችላል፣ በትምህርት ቤቶች፣ ቤተሰቦች እነዚህ ወንትን ሼፕ ሊያደርጉ ይችላል። አንድ ሰው የሚፈልገውን ነገር ቤተሰቡ ሊቀርጸው ይችላል። ሃይማኖታዊ ቦታ ላይ የሚውል ሰውና ሌሎች ቦታዎች ላይ የሚውል ሰው የሚፈልገው ፍላጎት የተለያየ ሆኖ እናገኘዋለን እና ሼፕ ይደረጋል የሚለው ለዛ ነው። ለምሳሌ ኤ ፐርሰን ኒድስ ፉድ በት ወንትስ ስፓጌቲ። አያችሁ ስፓጌቲ የሚባለው ነገር ወንት ነው፣ አማራጭ ነው። ገብቷችኋል? ምግብ ግን አስፈላጊ ነው። ኤኒ ካይንድ ኦፍ ፉድ ሊሆን ይችላል። ምግብ አስፈላጊ ነው፣ ኒድ ነው። ኢትስ ቤዚክ ራይት። ምንድን ነው ስፓጌቲ ግን ወንት ነው። አይ እኔ ከምግብ ስፓጌቲ ይሁንልኝ፣ ምግብ እፈልጋለሁ ግን ምርጫዬ ስፓጌቲ ነው ይላል አንድ ሰው አይደል እንዴ? ስለዚህ ስፓጌቲ ወንት ነው፣ ፉድ ግን ኒድ ነው ማለት ነው። በዚህ መልኩ የኒድና የወንት ልዩነት መረዳት ትችላላችሁ። ዲማንድ ወደሚለው እንምጣ። ዲማንድስ are wants for specific products that are backed by ability and willingness to buy them። ዲማንድ የሚባሉ ነገር ምንድን ነው? ወንት ናቸው ፎር ስፔሲፊክ ፕሮዳክትስ፣ አንድን ስፔሲፊክ የሆነ ፕሮዳክት መፈለግ ነው። that are backed by ability and willingness to buy them። እንግዲህ መግዛት የምንፈልጋቸው ነገሮች ሊኖሩ ይችላሉ። የመግዛት አቅም አያችሁ፣ በመግዛት አቅም እና ፍላጎት ላይ ዲፔንድ የሚሆኑ ነገሮች ናቸው ዲማንድ የሚባሉት። ወንት ቢካም ዲማንድ ወይን ሰፖርት ባይ ፐርቼዚንግ ፓወር። ወንት የሚባለው ነገር ምን ይሆናል? ዲማንድ ይሆናል። በደንብ ተመልከቱ። ወንት ዲማንድ ይሆናል መቼ? ሰውየው ወይም ደግሞ ይሄ ከስተመሩ የመግዛት አቅም ሲኖረው ማለት ነው። ካምፓኒስ መስት ዜርፎር ሜዥር ኖት ኦንሊ ሃው መኒ ፒፕል ዋንት ዜር ፕሮዳክት በት ሞር ኢምፖርታንትሊ ሃው መኒ ውድ አክቹዋሊ ቢ ዊሊንግ ኤንድ ኤብል ቱ ባይ ዲስ። የሰው ልጅ ምን ያህል ነው አንድ ካምፓኒ ሲቋቋም ምን ያህል ወንት አለ እዚህ አካባቢ የሚለውን ብቻ ሳይሆን ይሄ ሶሳይቲ ምን ያህልስ አቢሊቲ ያለው የፐርቼዚንግ ፓወሩ ምን ያህል ነው፣ ፐርቼዝ ማድረግ ዲማንዱ ማለት ነው። አገኛችሁኝ? ዲማንዱ ምን ያህል ነው የሚለውንም ነገር ማጥናት ይኖርበታል ማለት ነው። እና ዲማንድ ይህንን ይመስላል። ፕሮዳክትስ ምንድን ነው? ኢትስ ኤኒቲንግ ዛት ካን ቢ ኦፈርድ ቱ ሳቲስፋይ ኤ ኒድ ኦር ወንት። ፕሮዳክት የሚባለው ወንትን ወይም ኒድን ሳቲስፋይ ለማድረግ የሚቀርብ ውጤት ማለት ነው። ኢት ካን ቢ ኤኒቲንግ ራይት። ፕሮዳክትስ ብሮድሊ ክላሲፋይ አስ ታንጂቢሊቲ ኤንድ ኢንታንጂቢሊቲ ፊቸርስ። ታንጀብል እና ኢንታንጀብል ፕሮዳክት ይባላሉ። ምንድን ነው? ፊዚካል የሆነ ነገር የምናቀርብ ከሆነ ታንጀብል ይባላል። ወይም ደግሞ መያዝ የምንችለው ከሱቅ የምንገዛው እቃ ከሆነ ታንጀብል ኦኬ። ነገር ግን ኢፍ ኢት ኢዝ ሰርቪስ፣ የጤና ጣቢያ አገልግሎት ሊሆን ይችላል፣ የህክምና ሰርቪሶች ሊሆኑ ይችላሉ። ዘይ አር ኢንታንጀብል የሆኑ ነገሮች ናቸው። ሄደን ህክምና ከታከመ ኢንታንጀብል የሆነ ሰርቪስ ነው። ተግባባን? እነዚህ በዚህ መልኩ ፕሮዳክቶችን ክላሲፋይ ያደርጓቸዋል ማለት ነው። ቫሊዩስ ምንድን ነው? ዋትስ ቫሊዩ? ቫሊዩን እኔ ኢትስ ኢዝ ዘ ከስተመርስ ኤስቲሜት ኦፍ ዘ ፕሮዳክትስ ኦቨርኦል ካፓሲቲ ቱ ሳቲስፋይ ሂዝ ኦር ሄር ኒድስ። ቫሊዩ የሚባለው ነገር ምንድን ነው? የደንበኛው ኤስቲሜሽን ነው ለፕሮዳክቱ ማለት ነው። አንድ ካምፓኒ ያቀረበው ፕሮዳክት ከስተመሮች የሚሰጡት ዋጋ ገብቷችኋል? ኦቨርኦል ካፓሲቲ ቱ ሳቲስፋይ ሂዝ ኦር ሄር ኒድስ፣ ፍላጎታቸውን ለማሟላት የሚሰጡት ዋጋ ነው። ለፕሮዳክት የሚሰጡት ዋጋ ቫሊዩ ይባላል ማለት ነው። ሳቲስፋክሽን ኦፍ ከስተመርስ ሪኳየርመንት አት ዘ ሎወስት ኮስት ኦፍ አኩዚሽን ኦነርሺፕ ኤንድ ዩዝ ይለናል ዲ ሮዝ የሚባል
የማርኬቲንግ ምሁር ማለት ነው። ሌላው ኮስት ነው። ምንድነው ኮስት? ኢት ኢዝ አማውንት ኦፍ ማኒ ዛት አር ጎይንግ ቱ ቢ ኤክስፔንድድ ኦር ኦልሬዲ ኢንኪርድ ቱ አኳየር ኤ ፕሮዳክት። አንድን ፕሮዳክት ለማግኘት ፐርቼዝ የምናደርገው ወይም ደግሞ ኢንቨስት የምናደርገው ገንዘብ ነው። ኢት ካን ቢ አማውንት ኦፍ ማኒ ዊ አር ጎይንግ ቱ ኤክስፔንድ። ኦኬ፣ ወጪ ልናደርገው ፈሰስ ልናደርገው የምናደርገው ገንዘብ ምን ይባላል? ኮስት ይባላል። ኤክስቼንጅ ምንድን ነው? ኢትስ ዘ አክት ኦፍ ኦብቴኒንግ ኢትስ ፕሮዳክት ፍሮም ሰምዋን ባይ ኦፈሪንግ ሰምቲንግ ኢን ሪተርን። ኤክስቼንጅ ማለት መለዋወጥ ነው። እንግዲህ ኤክስቼንጅ ብዙ አይነት ኤክስቼንጆች አሉ። ከእኛም የተወሰነው 100 ዓመታት ወደኋላ ሄደን አሁን ላይ ያለውን አይነት ኤክስቼንጅ አልነበረም። በመገበያየው የተለያየ ነበረ። ነገር ግን ያም ኤክስቼንጅ ነው። ዛሬም በገንዘብ በብር ስንለዋወጥ ኤክስቼንጅ ነው። ብቻ አንድ ነገር ስንቀበል ኢን ሪተርን አንድ ሌላ ነገር የምንሰጥ ከሆነ ዛስ ዋት ዊ ኮል ኢት ኤክስቼንጅ ማለት ነው። ትራንዛክሽን ደግሞ ኢት ኢዝ ዘ ትሬድ ኦፍ ቫሉስ ቢትዊን ቱ ፓርቲስ፣ በሁለት ፓርቲዎች፣ በሁለት ሰዎች፣ በሁለት ድርጅቶች፣ በሁለት ካምፓኒዎች መካከል የሚደረግ የትሬድ ቫሊዩ ነው። የቫሊዩ ትሬድ ነው ማለት ነው። ማርኬት የሚለውን እኔ ዋትስ ማርኬት? ኢት ኮንሲስት ኦፍ ኦል ዚ ፖቴንሻል ካስተመርስ ሻሪንግ ፓርቲኩላር ኒድ ኦር ዋንት who might be willing and able to engage in exchange to satisfy their own needs። ማርኬት የሚባለው ፈላጊዎች ያሉበት ቦታ ነው። ፈላጊ እንግዲህ ሰዎች የራሳቸውን ኒድ እና ወንት ለማርካት የሚሄዱባቸው ቦታዎች አሉ፣ የሚገኙባቸው አካባቢዎች ይኖራሉ። እነዛ ቦታዎች ምን ይባላሉ? ማርኬት ይባላሉ ማለት ነው። እንግዲህ ኒድስ ወንትስ ኤንድ ዲማንድስ በሚሉት ስር እነዚህን ኬ ኮንሴፕትስ አይተናል። በሚቀጥለው ኢምፖርታንስ ኦፍ ማርኬቲንግ የሚለው ቪዲዮ እሰራላችኋለሁ። ሰላም።